እኛስ ነገ እንገናኛለን ብለን ነው የምንቆጥረው። 1 2 3 4 5 6 7 8 እንገናኛለን። እቺን አንተን 1 ወር ጠብቀኝ፣ አንተን ሳምንት ጠብቀኝ ያልነረምንተኛ። ይሄንን ሰውዬ የወሰደው መልካም ስራ ምንድነው? አንዲት ይቅርታ ናት። ለዓለም በሙሉ የተሰጠች ይቅር ባይነት ማለት ነው። አላህ መልእክተኛ አንድ ሰው ሲገባ አሁን ይገባል አሉ። አንድ ሰው የጀነት ሰው ነው አሉ። ባልደረቦቻቸው በሙሉ ተቀምጠዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ሰው ብሎ ገባ። አያውቁትም። ዝም ብሎ ገሪብ የሆነ ሰው ዝም ብሎ አለ። አዲስ ወጣ አዲ ማይታወቅ ሰው ማያውቀው ብዙ ሰላም ማይለው ምናምን ማናገረው ሰው አለ እኮ ገባ። ሁለተኛ ቀን ተቀምጠው እያለ አሁንም የጀነት ሰው ይገባል አሉ። ራሱ ሰው ይገባል። ሶስተኛ ቀን መጣ። አሁንም የጀነት ሰው ይገባል አሉ። ገባ። ከዛ አንደኛው ባልደረባቸው ይህ ሰውዬማ መከታተል አለብኝ፣ ምንድነው የሚሰራው ነገር አለ። ምክንያት ፈጠረ። ከቤተሰቤ ከአባቴ ምናምን ተጋጭቻለሁ፣ ዛሬ አንተ ጋር ልደራለሁ። ተከትሎት ሄደና ቤቱ አደረ። እንግድነት በእስልምና ስንት ቀን ነው? 3 ቀን። 3 ቀን ሙሉ አደረሱ ዘንድ እየበላ እየጠጣ ቢያዩ ምንም የተለየ ስራ የለም። እንዲያው ከሱ ያነሰ ነው የሚሰራው። ምንም የተለየ ነገር የለም። ቢጠብቅ ሰላት ቢል የለም፣ የተለየ ሰላት አይሰግድም። ሌሊት የተለየ ነገር አያደርግም። ምናምን ጾም ቢለው ያው ነው፣ እኩል ናቸው። ምንም የተለየ ነገር አጣ። ይኸው ወዳጄ እኔ አቦ ረሱሉላህ ሰለላሁ ዐለይሂ ወሰለም መስጂድ ስገባ ጀነት ገባ ጀነት ገባ ጀነት ገባ ስላሉ ነው የመጣሁት። የምትሰራውን ስራ ነገር 3 ቀን ሙሉ አየሁ፣ ምንም የተለየ ነገር አላገኘሁም ማለት። ኧረ እኔ ምንም የለኝም ማለት። ልክ በቃ እንደው ጊዜን አባከንኩኝ 3 ቀን ሙሉ አለና ያ ሰሃቢ ሲወጣ ና ና ና ምን አልባት አለው። ልክ ሁል ጊዜ ስተኛ የበደሉኝን ሰዎች በሙሉ ቆጥርና ሁሉንም ይቅር ብያቸው ነው የምተኛው አለ። خلاص ሌላ ምንም ስራ የለው፣ ምንም ስራ የለው። እኛስ ነገ እንገናኛለን ብለን ነው የምንቆጥረው። 1 2 3 4 5 6 7 8 እንገናኛለን። እቺን አንተን 1 ወር ጠብቀኝ፣ አንተን ሳምንት ጠብቀኝ ያልነረምንተኛ። ይሄንን ሰውዬ የወሰደው መልካም ስራ ምንድነው? አንዲት ይቅርታ ናት። ለዓለም በሙሉ የተሰጠች ይቅር ባይነት ማለት